ሰላም ጤና ይስጥልኝ። የአርባይነት ቢዝነስ ሶሉሽን የዩቲዩብ ቻናል ወዳጆቻችን፣ በዛሬ ቆይታችን የቤት ግዢዎችን ለመፈጸም ስናስብ ያሉትን ቅድመ ጥንቃቄዎችና ከዶኩመንት ጋርና ሌሎች ጉዳዮች ጋር እንዴት አድርገን ነው ቤት ግዢ ከመፈጸማችን በፊት ህጋዊ ያለው ቤት መግዛትን፣ በተጨማሪም ደግሞ የምንፈልገውን አይነት ቤቶች እንዴት መግዛት እንችላለን፣ ጭቅጭቅ፣ ሌሎች ወከባዎችን እንዴት ሳይኖሩ መግዛት እንችላለን የሚሉ አንዳንድ ጠቃሚ ነጥቦችን እናያቸዋለን። በዋናነት 10 ነጥቦች አሉ። እነኚህን 10 ነጥቦች የተከተላችሁ ስቴፕ ባይ ስቴፕ የምትሄዱ ቤት ገዢዎች የተሻለ ቤት ወይም ደግሞ ከምትፈልጉን አይነት ቤት መግዛት ትችላላችሁ፣ ቅርስም በአግባቡ ማስቀመጥ ትችላላችሁ የሚል ግምቶች አሉኝ። ይህንን መረጃ ለመስራት በርከት ያሉ ደላሎችን፣ የሪል ስቴት ነጋዴዎችን እና በባንክ ኢንዱስትሪ ላይ ያሉ የባንክ ማናጀሮችን ለማናገር ሞክሬያለሁ። በመጀመሪያ ያስቀመጥኩላችሁ አንደኛ ደረጃ ላይ የቁጠባ መጀመር ነው። የቁጠባ መጀመር ማለት ያው ቤት ለመግዛት ቁጠባ እንደሚያስፈልግ የታወቀ ነው። ገንዘብ ያስፈልጋል። ይህንን የቁጠባ ሂደት መጀመር አንድ ጥቅም አለው። ምንድነው? ገንዘቡን ከማጠራቀም ባለፈ ጎን ለጎን መረጃዎችን እያጣራ ነው። ቤት እኮ ይሄን ያህል እየተሸጠ ነው፣ እዚህ ሰፈር ቤት እኮ እንደዚህ ዋጋው እንደዚህ ሆኗል የሚባል ነገሮችን ግረ መንገዳችን እያጠናን የምንቆይበት አንዱ ሂደት ነው። ሁለተኛ አቅምና ፍላጎትን ለይቶ ማወቅ ነው። አቅምና ፍላጎትን ከቦታ አንጻር ንጽጽሮችን እየሰራን ማየት አለብን። የማለት ለልጅ አስተዳደግ፣ ለንግድ፣ ለማህበራዊ ኑሮ ምገዛው ቦታ ይሆናል ወይ ብለን የምንወስንባቸው፣ ማለትም ለምሳሌ ኮንዶሚኒየም የምንገዛ ከሆነ፣ ሪል ስቴት የምንገዛ ከሆነ፣ የሊዝ መሬት፣ ነባር መሬቶች እነኛ አካባቢዎቹ ይለያያሉ። እንደነኛ ሁሉ ለልጅ አስተዳደግ፣ ለቤተሰብ የሚሆኑ ነገሮችን እየለየን ማየት ይኖርብናል። በሶስተኛ ደረጃ የግዢ ሂደቶችን መወሰን አለብን። የግዢ ሂደታችን ምን ይመስላል? በባንክ ብድር አያይዘን ነው መግዛት የፈለግነው ወይስ እጅ በእጅ ነው ክፍያውን ሂደት የምንፈጽመው? የባንክ ሲሆን የራሱን የቻለ የሽያጭ አካሄድ አለው። የእጅ በእጅም ሲሆን እንደዛው። እነኚህን በኋላ የምንመለከታቸው ይሆናል። እያንዳንዱን ዘርዝር እንመለከታቸዋለን። በአራተኛ ደረጃ የባለሙያዎችን ማማከር ወይም ደግሞ ከባለሙያዎች ጋር ግንኙነት ማድረግ በጣም ተገቢነት አለው። በሙያው ልምድ ያላችሁ ሰዎችን ማናገር አለብን። የተለያዩ ሰዎችን፣ በምንም ዘውግ ላይገናኙ የሚችሉ ሰዎችን መረጃዎችን ማግኘት አለብን። የማለት ደላሎች ሊሆኑ ይችላሉ፣ የባንክ ማናጀሮች፣ ሪል ስቴት ሴልሶች ሊሆኑ ይችላሉ። አንዳንድ ደግሞ እንደ ኢንፎርሜሽን ሊያቀብሏቸው የሚችሉ ጠበቃዎችን ማናገር ይጠበቅባቸዋል። ትክክለኛ ዋጋቸውን ለማጣራት የውል ሂደቶቹ ምን ይመስላሉ፣ ሰነዶቹ ምን ይመስላሉ የሚሉትን ለመመልከት ነው። በነገራችሁ ላይ ሰነዶች ምን ሰነዶች ናቸው በግዢ ሂደት ውስጥ? ኮንዶሚኒየም ሲሆን፣ ሪል ስቴት ሲሆን እና ቁጠባ ቤቶች የመሳሰሉት ሲሆኑ ምንድን ነው የሚሉትን አብረን የምንመለከት ይሆናል። በአምስተኛ ደረጃ ላይ ያስቀመጥኩት የቤት ለመግዛት የሚያስብ ሰው በተቻለ መጠን መቸኮል የለበትም ነው የምለው። መቸኮል የለበትም። ምክንያቱም ውሏችን ቤት መግዛት ስናስብ ደላሎች ሊሆኑ ይችላሉ፣ ሪል ስቴት ሻጮች፣ ሴልሶች ሊሆኑ ይችላሉ፣ ባንክ ማኔጀሮች ሊሆኑ ይችላሉ። እነኚህ ሰዎች ከኛ ኮሚሽን እስካላቸው ድረስ ፖዚቲቭ ነገሮችን እና በጣም የሚያማልሉ ሀሳቦችን በማቅረብ ነው ጊዜያችንን የሚጠቀሙትና ከነኚህ ሰዎች ያው መረጃዎችን እያገኘን ቢሆንም በጣም መረጋጋትና በተረጋጋ መልኩ ለመወሰን መዘጋጀት ይኖርብናል። በስድስተኛ ደረጃ ላይ ያስቀምጥኩላችሁ ቦታውን ጉብኝት ማድረግና መመልከት ይጠበቅብናል። ቦታው ሳይቱ ድረስ በመሄድ ቤት ካለው የምንገዛበት መሬቱ ቤት ካለው ቤቱን መመልከት፣ መሬቱንም አካባቢውን በደንብ ማጤን አለብን። ቤቱ ለመኖር ይመቻል ወይ? መሰረተ ልማት የተሟላ ነው ወይ? መንገድ ያስገባል ወይ? መብራት፣ ውሃ የመሳሰሉት ነገሮች አሉ ወይ የሚሉትን ነገሮች በደንብ መመልከት አለብን። የሳይት ግንባታው ተፈጥሯዊ አቀማመጡ ምን ይመስላል? ቦታው ምናልባት ለውሃ፣ ለጎርጅ ለመሳሰሉት ነገሮች ተጋላጭነቱ ምንድን ናቸው የሚሉት ነገሮችንም ማስተዋል ጥበብ ነው ማለት እችላለሁ። በሰባተኛ ደረጃ ላይ የምንመለከተው ስለ ዶኩመንቶች ባህሪያት ማጥናት ነው። ስለ ዶኩመንቶች ባህሪያት እንደ ቤቶቹ አይነት ይለያያሉ። ከነኛ መካከል የሊዝ መሬት ሲሆን አለ፣ የኮንዶሚኒየም አለ፣ ነባር መሬት እና ደግሞ የሪል ስቴት ሲሆን ይለያያሉ። እነኚህን እየለያየን ዶክመንቶቻቸውን ለማየት እንሞክራለን። የሊዝ መሬት ሲሆን የዲጂታል
ካርታ ያስፈልገናል፣ የፕላንም ያስፈልገናል። የሊዝ መሬት ሲሆን የዲጂታል ካርታ ያስፈልገናል፣ ፕላን አለ፣ የሊዝ ያሸነፈበት ደብዳቤ ከመዘጋጃ ቤታዊ አገልግሎት የወሰደበት አለ። የመጀመሪያ የሊዙ ባለቤት ያሸነፈው አካል 10% የከፈለበት ደረሰኝ፣ የሊዝ ቦታ ግብርም ደግሞ አሉት። መጨረሻው ደግሞ የሊዝ አመቱ ከ2 ዓመት ካለፈ ፎታ ጊዜው ማለት ነው ካለፈ በየአመቱ የተከፈለበት ቃል በገባበት መሰረት የተከፈለበት የአመታዊ የሊዝ ክፍያ ደረሰኞችም አግባብነት አላቸው። ይሄ ቤቱም ደግሞ ካለበት ቤቱ ጋር በተያያዘ ፕላኑ ምናምን መንገዶችን ማግኘት እንችላለን። ኮንዶሚኒየም ስንገዛ ምን ማድረግ ያለብን ጥንቃቄዎች አሉ። ከነሱ መካከል አንደኛው ያው ዲጂታል ካርታ ግዴታ ነው። ኮንዶሚኒየም አንድ ቤት 5 ዓመት ሳይሞላው መሸጥ መለወጥ አይቻልም። መግዛት አይኖርባችሁም ማለት ነው። 5 ዓመት ያልሞላው ቤት መግዛት የለባችሁም። ባለዕጣው ከቤቱ ኤጀንሲ የተረከበበትን ውል ማግኘት አለባችሁ። ቅድመ ክፍያ የከፈለበትንም ደረሰኝ አስፈላጊ ነው። ከኢትዮጵያ ንግድ ባንክ ያደረገው ውል ስምምነትም በጣም አስፈላጊ ነው። አንዱ ዶክመንት ባህሪ ነው። ከቤቶች ኤጀንሲ ቁልፍ የተረከበበትን ደረሰኝ አለ፣ እሱም አስፈላጊ ነው። የውሃ መብራት እና የመሳሰሉትን የተከፈሉበትን ሳምፕል የአንድ የ3 ዓመት የ2 ዓመት በየአመቱ ትንሽ የተወሰኑትን ከፋፍላችሁ ብትይዙ ምትክ ቦታ የተሰጣቸውና ኮንዶሚኒየም የሚወስዱ ሰዎች የወሰዱት ቦታ ምትክ ቦታ ተሰጥቷቸው የወሰዱ ቦታ 10 ዓመት መሙላት አለበት። 10 ዓመት ካልሞላ ግዢያችን ልክ አይሆንም እና 10 ዓመት መሙላቱን ማረጋገጥ አለበት። ሌላኛው የነባር መሬት ነው። ነባር መሬት ስንገዛ ማድረግ ያለበት ጥንቃቄ ያው ካርታ አለ፣ ዲጂታል ካርታዎች አሉ፣ ፕላኖች አሉ፣ መሬት ግብር አለ፣ መብራት፣ ውሃ የመሳሰሉ ክፍያዎች፣ የከተማ አስተዳደር ክፍል ውስጥ መገኘቱ፣ ግብር መከፈሉን የተለያዩ ዓመታት ግብር መከፈሉን መረጋገጥ አለባቸው። እነኚህ ዋናዎቹ ናቸው። ሌላኛው ሪል ስቴት ነው። የሪል ስቴት ቤቶችን ስንገዛ በጣም ጥንቃቄና የሚጠይቁ ግዢ ሂደቶች በጣም የሪል ስቴቶቹ ናቸው እና ሪል ስቴት ስንገዛ ማድረግ ያለብን አንዳንድ ጥንቃቄዎች አሉ። ከነኛ መካከል ህጋዊ የንግድ ፈቃድ ሪል ስቴቱ አለ ወይ የሚለውን ነገር ማወቅ አለብን። የግንባታ ፈቃድ አለ ወይ የሚለውን ማወቅ አለብን። ቦታ ማረጋገጫ ካርታ አለ ወይ? ይህ ማለት ምን ማለት ነው? ባለቤቱ የሚገነባው ሪል ስቴቱ ባለቤት የሊዝ ቦታ ነው፣ ገዝቶ ነው፣ የራሱ ነው፣ ካርታ አለው። እነኚህን ነገሮች ማጣራት ይኖርብናል። የሳይት ፕሮግራሞቹ ላይፍ ስታይላቸው ምን ይመስላል? ሳይት ላይ ያላቸው ከዚህ ቀደም ሰርተው ማስረከብ አቅማቸው፣ ፐርፎርማንሳቸው፣ ልምዳቸው ምን ይመስላል የሚለውን ነገር በደንብ ማየት አለባችሁ። ወሳኙ ነገር ሴል አግሪመንት ላይ ነው። ያው ሴልስ አግሪመንት ላይ እነኚህ በጣም ወሳኝ ነጥቦች ናቸው። አግሪመንት ስትፈራረሙ ያሉ በውል ውስጥ ያሉ አካሄዶች በጣም በጥንቃቄ መታየት አለባቸው። ከነኛ መካከል ማስታወቂያ፣ የሰማችሁት ማስታወቂያ በውል ውስጥ ተካቷል ወይ የሚሉት አሉ። በብር ነው ወይ ክፍያው የሚሆነው? እነኚህ ነገሮች ማጣራት አለባችሁ። ምክንያቱም አንዳንዶች ሪል ስቴቶች በዶላር ያደርጉታል። እናንተ ከሆነ ጊዜ በኋላ ቤታችሁ ዶላር በመጨመሩ ብቻ ቤታችሁ ዋጋው ጨምሮ ሊገኝባችሁ ይችላል። ይሄ ማለት አመታዊ የባንክ ክፍያችሁም የዛን ያህል ጨምሮ ሊገኝ ይችላል። ተቋሙ ቃል በገባው መሰረት ቃል የገባባችሁ ለምሳሌ በማስታወቂያ ሲያሰራ 4 ሰዓት ጥበቃ ሊፍቶች ያሉት ብሎ ቃል ገብቶ ከሆነ ውላችሁ ውስጥ ያ ነገር አለ ወይ የሚለውን ነገር ማረጋገጥ አለባችሁ። በውል ውስጥ ሁሉ ነገሮች በዝርዝር መጠቀሳቸውን ማስተዋል ግድ ይላል። በክፍለ ከተማ በመገኘት የዕዳና እገዳ መኖሩን አለመኖሩን ማጣራት ይኖርብናል። ይዞታው፣ ቦታው፣ ንብረቶቹ በባንክ ዕዳ አለበት ወይስ የለበትም የሚለውንም ማጣራት አንዱ ተገቢነት ያለው ነገር ነው። በውላችን ውስጥ ሌላኛው መመልከት ያለብን ነገር በውል ውስጥ የሚሰራበት ማቴሪያል ውስጥ ተጠቅሷል ወይ አልተጠቀሰም፣ በምን አይነት ጥራት ሰርቼ አስረክባለሁ ብሎ ቃል ገብቷል የሚለውም ወሳኝነት አለው። ችግር አፈታት ዘዴም በውል ሰጪና በውል ተቀባይ ማለት ነው ማለት በሪል ስቴቱና በገዢው መካከል ችግር አፈታት ምን ብሎ ነው ያስቀመጡት? ወይ ደግሞ ክፍያ ባትፈጽም ምንድነው? ምን ያህል ጊዜ ክፍያ ባትፈጽም ነው? ምን አይነት ነገሮች ናቸው ይመጡ? ለምሳሌ 1 ወር ባትፈጽም ቤቱ ይወረሳል የሚል አይነት አድቫንቴጅ የሚወስዱበት ከሆነ ያው አለመፈራረም ይሻላል እና እነኚህና ሌሎች ከውል አግሪመንት ጋር በተመለከተ በጣም ዲቴይል በጥንቃቄ ማንበብ አለባችሁ። በተቻላችሁ መጠን ጠበቃ
መያዝ ግድ ይላል። ካልሆነም ደግሞ ደላላም በደንብ መያዝ ይኖርባችሁ። ሌላኛው የዶክመንት የማጣራት ሂደት ነው። አሁን ከላይ የጠቀስኩላችሁ የተለያዩ የዶክመንት አይነቶች አሉ። እነኚህ የዶክመንት አይነቶች እንዴት ነው ማረጋገጥ የሚቻለው የሚሉትን ነው። ያው ብዙዎቹን ታጣሩትና ደብዳቤዎቹን አይታችሁ በዛ ደብዳቤና ቁጥር ሄዳችሁ ቼክ ማድረግ ትችላላችሁ። ቲን ነምበሮቻቸውን ፍቃድ አላችሁ ወይ ምናምን የሚሉትን ቼክ ማድረግ ትችላላችሁ። በዋናነት ግን የምንገዛበት ቦታ በከተማ አስተዳደር ክልል ውስጥ መገኘቱን አለመገኘቱን ማወቅ አለብን። ካርታና ፕላኑ በኦሪጂናል ቅጂ በማዘጋጃ ቤታዊ ወይ በክፍለ ከተማ ወይ በመሬት አስተዳደር መኖሩን ማረጋገጥ ይኖርብናል። በቦታ ላይ ሌሎች ሰዎች ይገባኛል ጥያቄ ያነሳሉ ወይስ አያነሱም የሚሉ ተገቢነት አለው። ይህ ማለት ያገባና ያላገባ ሰው አለ። ወራሾች በዛ መካከል መኖራቸውና አለመኖራቸው ማረጋገጥ አንዱ ማረጋገጥ ያለብን ጉዳይ ነው። ፍርድ ቤት እግድ አለመኖሩን ማረጋገጥ አለብን። ቦታውን በሳይት ድረስ ሄደን መመልከት ይኖርብናል። የማይንቀሳቀስ የሽያጭ ውል ስምምነትን በፍትሐ ብሔር ሕግ የተደነገገ የሚያሟሉ መሆናቸውን ማረጋገጥ አለብን። በውልና ማስረጃ ፊት በመሄድ ነው እነኚህ ውሎች መፈጸም ያለብን እና እነኚህ ዶክመንቶቻችን እንዴት ማጣራት አለብን የሚሉት ናቸው። በተጨማሪም ደግሞ አንዳንድ የሪል ስቴቶች ጋር በተመለከተ ያው ቲን ነምበሮችን የመሳሰሉትን እየወሰዳችሁ እነሱ ዶክመንት ሊያሳያችሁ ይችላል እዛው የተቀመጣችሁበት፣ ግን ያን ዶክመንት ሪል ሄዳችሁ ቼክ ማድረግ ይኖርባችኋል። 9ኛው የባንክ ግዢ ብድር ሂደቶቹ ምን ይመስላሉ የሚሉት ናቸው። የባንክ ግዢ ብድር ሂደቶች ለመግዛት መጀመሪያ ያው ከባንኩ ጋር እንነጋገራለን። ባንኩ ለኛ የሚፈቅደው የብር መጠንን ያሳውቀናል። ያንን የብር መጠን ተንተርሰን የግዢ ሂደታችንን እንጀምራለን። ሻጭ የቤት ሻጭ ማለት ነው በባንክ ለመግዛት እንደምትፈልጉት መንገር አለባችሁ። ይህ ማለት ምን ማለት ነው? ሻጭ በባንክ ብድር ለመሸጥ መዘጋጀት አለበት። ምክንያቱም የባንክ ሂደት እንደ ሌሎች እጅ በእጅ አለ። ትንሽ ሌሎች ሂደቶች አሉ። አንድ ግር የሚል ነገር አለ በባንክ ሽያጭ ሂደት ውስጥ ውልና ማስረጃ በመሄድ መፈራረም የሚጠበቅባቸው አንድ ነጥብ አለ። ይህም እኔ ብሩን እሰጣለሁ የምሰጠውም አሁን የጋራንቲ ደብዳቤ ነው ብሎ የብሩ መጠኑን ጠቅሶ መሸጡን የሚገልጽ ደብዳቤ መጻፍ አለበት። ይህ ያው የተለመደ አካሄድ ነው። ሰዎች ግን ትንሽ ግር ይላቸዋል በዚህ አካሄድ። ውልና ማስረጃ በመሄድ እነኚህን ውሎች እናደርጋለን። ውልን ደብዳቤው ስም ዝውውሩ ሲያልቅ ብሩን ለሻጭ ገቢ ይደረጋል ማለት ነው። የመጨረሻውና ትልቁ ነጥብ 10ኛ ላይ ያስቀምጥኩላችሁ ውሎችን በጥንቃቄ ማንበብ፣ ደብዳቤዎችን በደንብ ማየትና ማረጋገጥ፣ እነኚህ በጣም ወሳኝነት ያላቸው ናቸው። ምክር ሀሳቦቹ እነኚህን ይመስላሉ። ይጠቅማችኋል ብዬ አስባለሁ። ላይክ እና ሰብስክራይብ እያደረጋችሁ ምስጋናችሁ እንድታቀርቡ ፈልጋለሁ። ሌሎች የቢዝነስ ሀሳቦች እንዲሰሩላችሁ የምትፈልጉትን በኮሜንት ሴክሽን ላይ አስቀምጡልኝ። 40 ቢዝነስ ሶሉሽን ሴንተር ሁሌም ቢሆን ታማኝ የቢዝነስ ሀሳቦችን ጥናት እያደረገ ያቀርብላችኋል። መልካም ጊዜ